ሰላም ሰላም ቤተሰብ እንዴት ናችሁ ማለት እወዳለሁ። እንግዲህ አሁን የምገኘው ከተባበሩት አረብ ኤምሬትስ እንግዲህ 7 ግዛቶች ይገኛሉ። ማለት ከአቡዳቢ ጀምሮ ዱባይ፣ ሻርጃ፣ አጅማን፣ ፉጄራ እና ደግሞ ራስ አልኬማ የመሳሰሉ 7 የሚደርሱ ግዛቶች አሉ። ወይም ያ ግዛቶች ብለን መውሰድ እንችላለን ማለት ነው። አሁን በአጋጣሚ በዚህ ሰሞን የመጣሁበት የስራ ቦታ ራስ አልኬማ የምትባለው ግዛት ነች ማለት ነው። እንደ አጋጣሚ ሆኖ ዛሬ ቀን ሙሉ ወደ ስራ አልገባንም እና በእግራችን የተወሰነ መንገድ ሄደን ነበር፣ ዝም ብሎ ከከተማ ወጣ ብለን ማለት ነው በእግራችን። እና የሚገርማችሁ እንግዲህ ይሄ የምታዩት ቦታ የዱባይ ግዛት ነው፣ ግን ደግሞ በጣም የምታዩት በረሃ ነው። በዚህ ልክ በረሃ ነው። እስኪ ላሳያችሁ። በዚህ ልክ በረሃ ነው። ተነስቼ ላሳያችሁ ብዬ ስለነበር ማለት ነው። ከከተማው ጫፍ የሚገኝ ነው ማለት ነው። ራስ አልኬማ ማለት ከ7ቱ ግዛቶች አንዷ ነች። እነዚህ የምታዩቸው በርካታ ካምፓኒዎች ናቸው። ትልልቅ ድርጅቶች ናቸው። ሰፋፊ ካምፓኒዎች ናቸው ከጀርባ የሚታዩት ማለት ነው። እና ከጀርባው ያለው የመጨረሻው ስፍራ ይሄን ይመስላል። ምናልባት እኔን ጨምሮ ልክ እንደኔው ማለት ነው። እኔ ዱባይ ሲባል ሙሉ ለሙሉ ሙሉ ነገሯ ከተማ ትመስለኝ ነበር። ዙሪያ ገባዋ ወይም ደግሞ 7ቱም ግዛት ሙሉ ከተማ ይመስለኝ ነበር። ግን የሚገርማችሁ በጣም ገና ያልተሰራባቸው ቦታዎች አሏት ዱባይም ማለት ነው። ገና ግንባታ የሚፈልጉ ልማት የሚፈልጉ ሰው ገና መኖር ያልጀመረባቸው ዝም ብሎ ድንጋይ እና የተለያየ ነገር የሚገኝባቸው ቦታዎች አሉ። በዚህ ልክ አሁን የምታዩት በጣም ሩቅ ነው አይደል? ጠረፍ ነው። ከባህሩ መልስ የምታዩት ሁሉ በጀርባ ከተማ አለ። ነገር ግን በርካታ እንዲህ አይነት በረሃዎች አሉ፣ የሚገርሟችሁ ባዶ ቦታዎች ማለት ነው። እና ይሄን ለመታዘብ ሞክሬያለሁ። አሁን ከፍ ያለ ቦታ ወይም ተራራ ወደምትባለው ቦታ ወጥቼ ነው ያለሁት። ለማስቃኘት ያህል ነው። እንግዲህ ስላደመጣችሁን እናመሰግናለን። ባይ ባይ። ሰላማችሁ ይብዛ ለማለት እወዳለሁ። ቴንኪው በጣም